እንዲሁም ከኤርፖርት የ2 ደቂቃ መንገድ ነው። ከዋናው አስፓልት ኦልሞስት 100 ሜትር ካጠገባችን ስኩል ኦፍ ቱሞሮ ትምህርት ቤት አለ። እንዲሁም አካባቢው ላይ ትላልቅ ኢንተርናሽናል ሬስቶራንቶች፣ ኤምባሲዎች እንዲሁም በቅርብ ርቀት ደግሞ የእምነት ተቋማቶች የሚገኙበት አካባቢ ደግሞ በወር $1800 ባለ 2 መኝታ የሚከራይበት ቦታ ነው ማለት ነው። ኦኬ ሌትስ ጎ። ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች በያላችሁበት የከበረ ሰላምታ ይድረሳችሁ። በረከት ይባላል። በዚህ ቻናል ላይ የተለያዩ ከቤት ጋር የተያዙ መረጃዎችን ወደ እናንተ አደርሳችኋለሁ። ዛሬም እንደተለመደው በመሃል ቦሌ ጃፓን ተገኝቻለሁ። እንግዲህ እዚህ አካባቢ ላይ ከ$1800 በላይ ነው በወር ባለ 2 መኝታ ቤት የሚከራየው ማለት ነው። በዚህ አካባቢ የቱ ባለ 1 እና ባለ 2 መኝታ ቤቶችን በቅናሽ ዋጋ እየተሸጡ እንደሆነ ሰምተን ሙሉ መረጃ ወደ እናንተ አደርሳችኋለሁ። እስከ መጨረሻ አብራችሁን ቆዩ። በዚህ ፕሮግራም በዚህ ቪዲዮ ላይ ስለ አልሚ ድርጅት ቤቶቹ በስንት ካሬ ዋጋ ነው የሚሸጡት፣ ሙሉ ዋጋቸው ስንት ነው፣ ስንት አይነት የቤት አማራጭ አለ፣ ስንት አይነት የካሬ አማራጭ አለ፣ እነዚህ ቤቶች በምን አይነት ሁኔታ ነው የሚረከቡት፣ እንዲሁም ቤቱ አሁን ያለበት ደረጃ በአካል ሳይቱ ላይ ሆኜ የማደርሳችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ አሁን የሚገኘው ሳይቱ ላይ ነው። ፕራይም ሪል ስቴት ይባላል። ይህንን ፕሮጀክት እየገነባ የሚገኘው ይሄ ፕሮጀክት ባለ 15 ወለል ህንፃ ሲሆን ከመሬት በታች ለመኪና ማቆሚያ ቤዝመንት ይኖረዋል። ተጨማሪ ግራውንድ ፍሎሩ ለመኪና ማቆሚያ ነው የሚሆነው ማለት ነው። እዚህ አፓርትመንት ላይ ለነዋሪዎች የሚያስፈልጉ እያንዳንዱ አሚኒቲዎች የሚሟሉለት ነው። ከነዚህም ውስጥ የከርሰ ምድር ውሃ፣ 2 ዘመናዊ ሊፍት፣ ባካፕ ጀነሬተር፣ የቆሻሻ ማስወገጃ፣ የሴኩሪቲ የደህንነት ካሜራ እንዲሁም 15ኛ ላይ ደግሞ ሰፋ ያለ ለሀዘንም ለደስታም የሚያገለግል ቴራስ ይኖረዋል። እዛው ቴራስ ላይ ደግሞ የጂም አገልግሎትም ይካተትለታል ማለት ነው። ታዲያ አሁን ላይ ይህ ሳይት በግንባታ ላይ የሚገኝ እንግዲህ ይህ ፕሮጀክት ከተጀመረ ኦልሞስት ወደ 2 ወር አካባቢ ሆኖታል። በዚህ 2 ወር ውስጥ የፋውንዴሽን እና የቤዝመንት ስራ ተጠናቆ እንግዲህ እንደምትመለከቱት አሁን ላይ የግራውንድ ፍሎር የኮለንና የስላብ ስራ ላይ ነው የሚገኘው ማለት ነው። እንግዲህ ይህ ፕሮጀክት ለማጠናቀቅ 2 ዓመት ጊዜ ገደብ ነው የተያዘለት። እንግዲህ ይህንን ፕሮጀክት የሚገነባው ፕራይም ሪል ስቴት ከዚህ ቀደም ቦሌ ሚሊኒየም ጀርባ ላይ እንደዚሁ በተመሳሳይ G+14 በ1 ዓመት ከ8 ወር ውስጥ የስትራክቸር ስራና የፓርቲሽን ስራ አጠናቆ አሁን በ6 ወር ውስጥ ለማጠናቀቅ ለማስረከብ የፊኒሺንግ ስራ ላይ ነው የሚገኘው ማለት ነው። እንግዲህ በተመሳሳይ ይሄኛው ፕሮጀክት በተመሳሳይ መልኩ ማክሲመም በ1 ወር ውስጥ 1 ስላብ እየሞላ ለመጨረስ የጊዜ ገደብ ይዞ የሚገኘው ማለት ነው። እንግዲህ እንደምትመለከቱት አክቲቭሊ ስራው እየተሰራ ነው የሚገኘው። ኤቭሪ አሚኒቲዎች የሚሟሉለት ሳይት ነው። እዚህ አፓርትመንት ላይ ባለ 1 እስከ ባለ 2 መኝታ የቤት አማራጮች ማግኘት ትችላላችሁ። ባለ 1 መኝታ በ88 ካሬ እንዲሁም በ102 ካሬ፣ ባለ 2 መኝታ ደግሞ በ115 እና በ121 ካሬ አማራጭ ማግኘት ትችላላችሁ ማለት ነው። በፍሎር 4 ቤት ነው የሚኖረው። ይህ አፓርትመንት ዘመናዊ 2 ትላልቅ ሊፍቶች የሚገጠሙለት ይሆናል ማለት ነው። እየተሸጠበት የሚገኘው ዋጋውን የምነግራችሁ ይሆናል ማለት ነው። እንግዲህ ይህ አፓርትመንት አሁን በካሬ 20% ለሚከፍሉ ደንበኞች በካሬ በ90,000 ብር፣ 30 ለሚከፍሉ በ85,000 ብር፣ ከፍ አድርጎ ለሚከፍሉ ደግሞ የተለያዩ የዲስካውንት ፓኬጆችም ተዘጋጅተዋል ማለት ነው። እንግዲህ 88 ካሬ 90,000 ብር በ20% ቅድመ ክፍያ ለሚከፍሉ ደንበኞች በጠቅላላ ዋጋ በ7.9 ሚሊዮን ብር፣ በቅድመ ክፍያ 1,500,000 ብር፣ ባለ 2 መኝታ 115 ካሬ በ20% ለሚከፍሉ በ10,300,000 100 ለሚከፍሉ ደግሞ በ8 ሚሊዮን ብር እየተሸጠ ይገኛል ማለት ነው። እንግዲህ እንደነገርኳችሁ ከፍ አድርጋችሁ ስትከፍሉ ደግሞ የተለያዩ የዲስካውንት ፓኬጆች ተዘጋጅቷል። 80 ከነዚህ ውስጥ 30 ስትከፍሉ በካሬ 75 ስትከፍሉ 75,000 ብር፣ 100 ስትከፍሉ ደግሞ በካሬ በ70,000 ብር፣ ባለ 1 መኝታ በ6,200,000 ብር፣ ባለ 2 መኝታ ደግሞ በ8 ሚሊዮን ብር ቦሌ ጃፓን ላይ መግዛት ትችላላችሁ ማለት ነው። እንግዲህ እንዳልኳችሁ ይህ ፕሮጀክት በሰሚ ፊኒሽድ ነው የምትረከቡት። ሰሚ ፊኒሽድ ማለት እንግዲህ የመሬት ሴራሚክ፣ የውስጥ ለውስጥ የፈርኒቸር ስራዎች ማለትም በር፣ ኪችን ካቢኔት እና ካፖርት እንዲሁም የባዝሩም እቃዎች እንዲሁም የቀለም ስራና የላይት ፊክስቸሮችን በእናንተ በኩል በደንበኛው በገዢው የሚጠናቀቅ ነው የሚሆነው ማለት ነው። እንግዲህ ሌላው አድቫንቴጅ እዚህ ሳይት ላይ ስትገዙ በ2 ዓመት ሲጠናቀቅ ምንም አይነት የሆነ የፕራይስ እስካሌሽን አይኖረውም ማለት ነው። ይሄ ራሱ ለገዢ ትልቅ የሆነ ለበለጠ መረጃ ደግሞ የሚኖረው ማለት ነው። ማስቀምጥላችሁ ስልኮች የደወላችሁ ለሳይት ቀጠሮ የበለጠ መረጃ እየጠየቃችሁ ሳይት ቀጠሮ ማስያዝ ትችላላችሁ ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች ለዛሬ ይዤላችሁ መጣሁት መረጃ እንን ይመስል ነበረ። መረጃውን እንደወደዳችሁ አንጠራጠርም። ከተመቻችሁ ቪዲዮ ላይክ፣ ቻናላችንን ሰብስክራይብ
ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ይጠቅማል ብላችሁ ካስባችሁ ለወዳጅ ዘመዶቻችሁ ሼር አድርጉላችሁ። በረከት ነኝ። ቀጣይ በአዳዲስ መረጃ እስክንገናኝ ድረስ በያላችሁበት መልካም ቀን ይሁንላችሁ። ሰናይ ቀን ተመኘ።